ሰላም ሰላም ቤተሰቦች፣ ይህ የፊልም ሰሌዳ ነው። ዛሬም ደግሞ በአዲስ ታሪክ ተመልሰን ተገናኝተናል። ዛሬ የምናየው የፊልም ታሪክ ተራ ታሪክ አይደለም። ህይወታችሁን እና የአመለካከታችንን አድማስ የሚቀይር ድንቅ ታሪክ ነው ይዤላችሁ የቀረብኩት። ነገር ግን ወደ ታሪኩ ከመግባታችን በፊት ከታሪኩ ጋር አብራችሁ ለመጓዝ ዝግጁ ከሆናችሁ አንድ ጥያቄ ተጠይቃችሁ። የፊልም ሰሌዳችን ለእናንተ የተመረጡ የፊልም ጥቆማዎችን፣ ታሪኮችን፣ ትንተናዎች ይዞ ቀርቧል። አዳዲስ ቪዲዮ እንዲደርሳችሁ አሁኑኑ ሰብስክራይብ፣ ላይክ እንዲሁም ደግሞ እንዲሰራላችሁ ወይም እንድንጠቁማችሁ የምትፈልጉት ካለ ኮሜንት ቦክስ ላይ ሐሳባችሁን ማስቀመጥ ትችላላችሁ። ጉዟችንን እንጀምር። የብዙዎች ህይወትን ለማዳን የአንድ ሰው መብት መቃስ ይቻላል ወይ? ጊዜ ለማንም አይቆምም። ለአንዳንዶች ጊዜ ገንዘብ ነው፣ ለጃክ ባወር ግን ጊዜ የብዙዎች ህይወት ነው። ዛሬ በሰዓት የምትለካዋን የጃክ ባወርን አስቸጋሪ ህይወትና የጸረ ሽብር ክፍሉ ሲኪዩ ድብቅ ቁጥረትን እንመረምራለን። ጃክ ተራ የመንግስት ሰራተኛ አይደለም። ሀገሩን ለማዳን ሲል ሰይጣን መሆን የሚችል፣ ለሰላም ሲል ጦርነትን የሚመርጥና ለብዙዎች መትረፍ ሲል የገዛ ህይወቱን መስዋዕት የሚያደርግ ሰው ነው። የዚህ ፊልም ትልቁ ልዩነት ታሪኩ በእውነተኛ ጊዜ መሄዱ ነው። እያንዳንዱ ሲዝን 24 ክፍሎች ያሉ ሲሆን እያንዳንዱ ክፍል ደግሞ የአንድ ሰዓት ክንውኖችን ያሳየናል። ይህ ማለት አንድን ሙሉ ሲዝን ስናይ የጃክ ባወርን የአንድ ቀን ሙሉ ውሎ እያየን ነው ማለት ነው። ነገር ግን በዚህ ዓለም ውስጥ ማንንም ማመን አይቻልም። ከታች ካሉ ወታደሮች እስከ ላይ ካሉ አመራሮች፣ የሀገሪቱ ፕሬዝዳንቶች፣ የጃክ የቅርብ ጓደኞች፣ አልፎ ተርፎም አብረው የሚኖሩ የደህንነት ሰራተኞች በገንዘብ ወይም በጥቅም ተገዝተው ጃክን ለሞት አሳልፈው ሲሰጡት እናያለን። የኒኩለር ቦምቡ ታሪክ ደግሞ የማይረሳ ታሪክ ነው። በሎስ አንጀለስ ከተማ መሃል ሊፈነዳ የተዘጋጀ ቦምብ ሰዓቱ እያለቀ ነው። ጃክ ቦምቡን ይዞ ወደ በረሃ ሲበር አውቶ ፓይለት እንደሌለው አወቀ። አብሮ ሊሞት መሆኑን አውቆ ለልጁ ለኪም የመጨረሻ ስልክ ሲደውል እናያለን። ጃክ ለሀገሩ ሲል ራሱን ለመስዋዕት ቅንጣት ያህል እንደማያቅማማ አሳይቶናል። ጃክ ጀግና ቢሆንም ቤተሰቡን ለማዳን የሚታገል ስስ ልብ ያለው ሰው ነው። ትልቁ ህመሙ የሚጀምረው ባለቤቱ ቴሪንና ልጁን ኪምን አሸባሪዎች ሲያግቱበት ነው። ጃክ ሀገሩን ቢያድንም ቀኑ ሲጠናቀቅ ግን ባለቤቱ ቴሪ በቅርብ ጓደኛው ክደት አጣት። በዛይ ሰከንድ ጃክ ጀግና መሆኑ አበቃ። ቤተሰቡን መጠበቅ ያልቻለ ስብርባሪ ሰው ሆነ። በዚህ ታሪክ ውስጥ የጃክ ጓደኛ መሆን ከባድ ዋጋ ያስከፍላል። የልብ ትርታው ክሎይ ኦብራይን በቴክኖሎጂ ችሎቷ ጃክን ከሞት ታድነዋለች። ክሎይ ለጃክ ስትል እስር ቤት ገብታለች፣ ስራዋን አታለች። ጃክ ማንንም ባያምን ክሎይን ግን እስከ መጨረሻው ያምናት ነበረ። ሌላኛው የጃክ የልብ ጓደኛ ቶኒ አልሜዳ ነው። ቶኒና ጃክ በመጀመሪያ ሲዝን ላይ ተቃራኒዎች ነበሩ፣ ነገር ግን ቆይተው እንደ ወንድማማች ሆኑ። ቶኒ ለጃክ ሲል ስራውን፣ ነፃነቱን መስዋዕት አድርጓል። ሆኖም የቶኒ ታሪክ አሳዛኝ ነው። የሚወዳት ባለቤቱ ሚሼል ዴሲለር በአሸባሪዎች ተገደለች። በዚህ ምክንያት እንደ ቶኒ አልሜዳ ያሉ ምርጥ ጓደኞቹ ግን የሚወዷቸውን ሰዎች ሲያጡ ወደ በቀል መንገድ ሲያመሩ ማየት ለጃክ ትልቅ ህመም ነበረ። ደግሞ እንደ ቢል ቡካነን ያሉ መሪዎች ለጃክ ጋሻ ነበሩ። ቢል ጃክን ከፖለቲካ ሴራ ለመጠበቅ ሲል ስልጣኑን ጥሏል። በመጨረሻም በሰባተኛው ሲዝን ዋይት ሃውስ ውስጥ አሸባሪዎች በገቡ ጊዜ ጃክን እና ፕሬዝዳንቷን ለማዳን ሲል ራሱን በፍንዳታ መስዋዕት አድርጓል። ቢል ለጃክ የነበረው ክብርና እምነት እስከ መጨረሻው ሰከንድ ድረስ አልተቀየረም። በአጭሩ የጃክ ጓደኞች መለያቸው መስዋዕትነት ነው። ጃክ ዛሬም በህይወት ያለው በእነዚህ ሰዎች መስዋዕትነት ነው። እነሱ ባይኖሩ ኖሮ በመጀመሪያው ቀን ይቆም ነበረ። በዚህ በሴራና በክህደት በተሞላ የጃክ ህይወት ውስጥ አንድ ብሩህ ተስፋ ነበረ። እሱም ፕሬዝዳንት ዴቪድ ፓልመር ነው። የእነዚህ ሁለት ሰዎች ግንኙነት የተገነባው በፖለቲካ ጥቅም ሳይሆን ለሀገራቸው ባላቸው ፍጹም ታማኝነት ነው። በዚህ ተከታታይ ድንቅ ፊልም ውስጥ ብዙ ፕሬዝዳንቶች ስልጣን ላይ ወጥተዋል፣ ነገር ግን እንደ ዴቪድ ፓልመር ያለ ጥልቅ ስብዕና ያለው መሪ አልታየም። ፓልመር የአሜሪካ የመጀመሪያው ጥቁር ፕሬዝዳንት ለመሆን በሚወዳደርበት ወቅት ታማኝነቱ የተፈተነው ከጠላቶቹ ብቻ ሳይሆን ከገዛ ቤተሰቡ ጭምር ነው። ፓልመር ለጃክ ባወር የነበረው እምነት ፍጹም ነበረ። ጃክ በሌሎች የደህንነት ተቋማት ዘንድ እንደ አደገኛ ሰው ሲታይ፣ ፓልመር ግን የጃክን ንጹህ የሀገር ፍቅር ቀድሞ የተረዳ ብልህ መሪ ነበረ። በሁለተኛው ሲዝን የኒኩለር ቦምብ ስጋት በመጣበት ወቅት ፓልመር ለጃክ የፖለቲካ ከለላ በመስጠት ታላቁን ጀግንነት እንዲፈጽም መንገድ የከፈተለት ጋሻው ነበር። ይሁን እንጂ የፕሬዝዳንቱ ታማኝነት ዋጋ አስከፍሎታል። በአምስተኛው ሲዝን መጀመሪያ ላይ ፓልመር በመስኮት አጠገብ ቆሞ እያለ በአነጣጣሪ ተገደለ። ይህ ግድያ ጃክን ለበቀል እንዲነሳ ብቻ ሳይሆን መላው
ተመልካች ሀዘን ውስጥ የከተተ ክስተት ነበረ። የሚገርመው ግን የፓልመር ግድያ ያዘዘው የራሱ ተተኪ የነበረው ፕሬዝዳንት ቻርልስ ሎጋን ነው። ሆኖም የጃክና ፕሬዝዳንቱ ወዳጅነት በአምስተኛው ሲዝን ዴቪድ ፓልመር በጥይት ተመቶ ሲገደል በአሳዛኝ ሁኔታ ተቋረጠ። ጃክ ለ20 ወራት በቻይና እስር ቤት ተሰቃይቷል። ነገር ግን ያንን ሁሉ አልፎ ሁልጊዜ ዓለምን ይታደጋል። ጃክ ተረጋግቶ አይበላም፣ አይጠጣም፣ አያርፍም። የእሱ ህይወት በሰከንዶች ሩጫ የተሞላ ነው። ይህ ፊልም ከጥቃት መከላከል ባለፈ የፖለቲካ ሴራዎችንና የስልጣን ሽኩቻዎችን በጥልቀት ያሳየናል። በዚህ የፊልም ታሪክ የሚያስተምረን ትልቁ ቁም ነገር በህይወታችን ውስጥ ሰከንዶች እንኳን ትልቅ ዋጋ እንዳላቸው፣ በማንኛውም አስቸጋሪ ሁኔታ ውስጥ ተስፋ ሳንቆርጥ ለቆምንለት ዓላማ በጽናት መታገል እንዳለብን እንማራለን። የብዙዎችን ህይወት ለማዳን የአንድ ሰው መብት መጣስ ይቻላል ወይ? ይህ ዛሬ በሰሌዳችን ከመነሻው እስከ ፍጻሜ የዳሰስነው 24 ሃወር ነበር። እናንተ ብትሆኑ እንደ ጃክ ባወር ለሀገራችሁ ስትሉ ሁሉን ነገር መስዋዕት ታደርጋላችሁ ወይ? ፊልሙን ካያችሁት ከሁሉም ምዕራፎች የትኛው ይበልጥ ያስደነግጣችኋል? አስተያየታችሁን በኮሜንት አጋሩን። ጃክ ባወር ጀግና ነው ወይንስ ወንጀለኛ? የዛሬው የታሪክ ሰሌዳችን ይህንን ይመስል ነበረ። ታሪኩን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ የታሪክ ሰሌዳ እስክንገናኝ የፊልም ሰሌዳ ነበርን። ቸር ሰንብቱ።